በሄድኩበት አለሽ ተከትለሽኛል ስላለሽኝ ሰላም ይሰማኛል። ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ይህች የተቀደሰች ቦታ አደሬ ቅድስት ኪዳነ ምሕረት አደሬ ደብረ ሰዋስው ቅድስት ኪዳነ ምሕረት ትባላለች። የዚች ገዳም ታሪኩ ሰፊና እጅግ ዘመናትን ያስቆጠረ ነው። ነገር ግን የዚህ ገዳም ታሪክ የስሙ ስያሜ አደሬ ደብረ ሰዋስው ቅድስት ኪዳነ ምሕረት ከሚለው መነሻችን እናደርግና አደሬ ማለት የአካባቢው ስያሜ ነው። አደሬ የሚለውን ስያሜ እንዴት ተገኘ ወይስ ደግሞ መነሻው ትርጉሙ ምንድነው የሚለውን ለማየት ያክል አደሬ ማለት በግዕዝ ሀደረ አደረ ከሚለው የግዕዝ ቃል የተገኘ ነው። የአካባቢውን ስም ቅዱሳን አባቶቻችን አቡነ ተክለ ሃይማኖት መነሻችን አድርገን ከቲሳ ደብረ ጽላልሽ ይህ ዙሪያውን የምታዩት ገደል የአባታችን የአቡነ ተክለ ሃይማኖት የትውልድ ቦታቸው ምድረ ዞረሬ ምድረ ከተታ የሚለው በገድላቸው ላይ ተጽፎ የሚገኘው የአባታችን የአቡነ ተክለ ሃይማኖት የትውልድ ቦታ ከዚህ ይጀምራል ማለት ነው። ዙሪያውን በገደል የታጠረ ዙሪያውን በገደል በአንድ በኩል ብቻ መግቢያ ያለው ማለት ነው። ለዚህም ቅዱሳን አባቶቻችን ይህችን ቦታ መካነ ድህነት ምዕራፈ ቅዱሳን ሲሉ አባቶቻችን እዚህ ቦታ ላይ አድረው ውለው የሄዱ ስለነበረ ማደሪያዬ መዋያዬ አርፍጄ ውዬ መጣው አድሬ መጣው ሲሉ አደሬ የሚለውን ስያሜ ለአካባቢው ተሰጠ ማለት ነው። ሌላው የደብረ ሰዋስው ማለት አደሬ ቅድስት ኪዳነ ምሕረት ደብረ ሰዋስው የገዳሟ ስያሜ ነው ማለት ነው። ገዳሟ ደብረ ሰዋስው ቅድስት ኪዳነ ምሕረት ትባላለች። ሰዋስው በግዕዝ እንደዚሁ መሰላል ማለት ነው። ዋሻው ላይ ይህ ጥንታዊ ዋሻ ብዙ ቅርስ ከጠላት ተደብቆ የነበረበት ቦታ መሰላል ያስፈልገዋል፣ መውጫ መውረጃ ማለት ነው። ለዚህም መሰላል አንቲዩቱ ሰዋስው ተብሎ እንደተጻፈው መሰላል ስለሚያስፈልገው ሰዋስው የሚለውን ስያሜ ለገዳሟ ስያሜ ተሰጠ ማለት ነው። በአባታችን በአቡነ ኤፍሬም ብፁዕ አባታችን አቡነ ኤፍሬም ገዳም ብለው ሰይመዋታል። ይህ እንግዲህ መጀመሪያ መሰረቱ ወይም ደግሞ ይህ መቼ ተመሰረተች ገዳም ታሪኳ ከመቼ ጀምሮ ነው ከተባለ እጅግ ጥንታዊ ታሪክ ያላት ናት። ሁላችንም በታሪክ እንደምናውቀው ግራኝ አህመድ አብያተ ክርስቲያናትን ሲያቃጥል ካህናቱን ሲሰዋ ቅርስ ሲያጠፋ በነበረበት በግራኝ አህመድ ወረራ ዘመን ይህች ቤተክርስቲያን የዛን ሰዓት በመዛግብት ተጽፎ እንደሚገኘው ከተለያዩ አካባቢ ከዝቋላ እንዲሁም ቱሉ ዲምቱ የረር ስላሴ ከሚባሉ ዙሪያውን ካሉ አድባራት ገዳማት ከ40 በላይ ጽላቶች እዚህ ዋሻ ውስጥ ተደብቀው ከጥፋት ድነው ተገኝተዋል ማለት ነው። ይህንንም በመንፈስ ቅዱስ ነበቡ ቅዱሳን ሰብ ተፈኒዎሙ እምኀበ እግዚአብሔር ተብሎ እንደተጻፈ በመንፈስ ቅዱስ ተመርተው በመንፈስ ቅዱስ ተቃኝተው ይችን ቦታ አይተዋት ከጠላት ሸሽገውባታል ማለት ነው። ዋሻው በሰው እጅ ያልታነጸ በእደ እግዚአብሔር የታነጸ ከጠላት መሸሸጊያ ይሆን ዘንድ የተመረጠች የቅርስ መገኛ ቦታ ሆናለች ማለት ነው። ከዚህ ከነበሩት ከ40 ጽላት ከዋሻ ውስጥ ከተገኙት ከ40 ጽላቶች መካከል እንግዲህ በታሪክ ብዙ የማይታወቅ በሀገራችን እንዲሁም በተለያዩ ሀገራት እስከዛሬ ታሪካቸው ተጽፎ ጽላትም አለ ተብሎ ያልተነገረላቸው የአዳምና የሔዋን አበኩሉ አዳም የሁላችን አባት የሁላችን እናት ሔዋን በዚህ ዋሻ ውስጥ ጽላታቸው ተገኝቶ ይህ የምታዩት መቃኞ ለቤተ ክርስቲያኑ በስተቀኝ በኩል ማለት ነው የአዳምና የሔዋን ጽላት ያለበት ቤተ ክርስቲያን ነው። በየወሩ ወር በገባ በ6 የአዳም ቅዳሴ የአዳምና ሔዋን ወራዊ በዓላቸው ወር በገባ በ6 ቅዳሴ አለ ማለት ነው። በየሳምንቱ እሁድ እሁድ በዕለተ ሰንበት ኪዳን ይደረሳል በአዳም ቤተ ክርስቲያን ውስጥ ማለት ነው። ዓመታዊ ክብረ በዓል የአዳም አባታችን ፋሲካ በዋለ ወይም ደግሞ አዳም ሐሙስ በመባል የሚታወቀው ፋሲካ ውሎ የሚመጣው ሐሙስ የአዳም ዓመታዊ ክብረ በዓል ነው። በዚህ ቦታ በዚህ ገዳም ውስጥ በታላቅ ድምቀት የአዳም ዓመታዊ በዓል ይከበራል ማለት ነው። አዳም በዓመት አንድ ጊዜ ብቻ ነው ማለት ነው ክብረ በዓሉ። በወር ግን በ6 ምንጊዜም ቅዳሴ አለ ማለት ነው። በዚህ ገዳም ውስጥ እንግዲህ ከ5 በላይ ጽላቶች እንዳሉ ይታወቃል። የዓመት ክብረ በዓሉን ለምእመናን ለማሳወቅ ያክል በዚህ ገዳም ውስጥ የሚከበሩ ዓመታዊ ክብረ በዓሎች
ከመድኃኔ ዓለም ብንጀምር ጥቅምት 27 መድኃኔ ዓለም እዚህ ቦታ ላይ ክብረ በዓል ነው። እንዲሁ እንግዲህ ጥር 16 የእናታችን የቅድስት ኪዳነ ምሕረት ቅዳሴ ቤት ከዋሻ ወደ መቃኙ የወጣችበት ዓመታዊ ክብረ በዓል ነው። የካቲት 16 እንደሚታወቀው ዓመታዊ ክብረ በዓል የቃል ኪዳን በዓሏ ነው። መጋቢት መድኃኔ ዓለም ክብረ በዓል ነው። ሚያዝያ ጊዮርጊስ ሚያዝያ 23ም እንደዚሁ ዓመታዊ ክብረ በዓል ነው። ግንቦት አንድ ቀን የልደታ ለማርያም ዓመታዊ ክብረ በዓል በየዓመቱ ይህን ይከብራል ማለት ነው። እንዲሁም ነሐሴ 16 የእመቤታችን ያው ፍልሰቷን በዓል በዚህ በገዳማችን ውስጥ በታላቅ ድምቀት ይከበራል ማለት ነው። እንግዲህ ከብዙ በጥቂቱ የገዳማችን ታሪክ በዚህ ቦታ ላይ የተደረጉ እጅግ ብዙ ገቢረ ተአምራት አሉ። አይነ ህሙማን ስውራን ብርሃን ያገኙበት፣ አንካሶች መሄድ የተሳናቸው ሰዎች እንዲሄዱ የተደረገበት በእመቤታችን ምልጃ ጸሎት፣ በጸበልና በእምነቷ ብዙ ገቢረ ተአምራት እየተሰሩ ይገኛል። ማንኛውም ሰው መጥቶ ሱባኤ ገብቶ ጥያቄው ለድንግል አቅርቦ መሄድ ይቻላል ማለት ነው። ገዳሟ መሰረታዊ ልማትን በተመለከተ ምንም አይነት መሰረታዊ ልማት የሌላት ምናልባት በዘንድሮ ዓመት ነሐሴ ወር ማለት ነው በ2014 መብራት እዚህ ቦታ ላይ ደርሷል። እስካሁን መብራትም አልነበረም። ውሃም እንደዚሁ በአሁኑ ባለፈው ዓመት ተጠቃሚ ለመሆን ችለናል ማለት ነው። ይህንንም በምእመናን መልካም ትብብር ማለት ነው። ይህ ነገር መብራትም ውሃም ሌሎችም እንዲህ ያሉ የምንላቸውን ነገሮች የአብነት ትምህርት ቤት በማሰራት ምእመናን የአዲስ አበባ ምእመናን ህዝበ ክርስቲያን እየረዱን ይገኛሉ። የካህናትም ደግሞ እስከ 40 በላይ ካህናት አገልጋይ ካህናት አሉ። ለነዚህም የአብነት መምህራን አሉ። ከ50 በላይ ደቀ መዛሙርት በገዳማ ውስጥ የሚኖሩ መናንያን ከ50 በላይ የሚሆኑ አሉ። እነዚህም ምንጊዜም ያው የምእመናኑን እጅ በመጠበቅ ስለሆነ የሚተዳደሩት ምግባቸውን የሚያገኙት በዚች ገዳም ውስጥ የሚረዱን ብዙ ምእመናኖች አሉ። ነገር ግን ችግራችንን ለመቅረፍ ያልቻልንበት ምክንያቱም ያው የካህናት ደሞዝም ከምእመናን ነው። ሌላ መሰረተ ልማት ብለን የምናስባቸው ነገሮች ከምእመናን ተጠብቀው ስለሆነ ማንኛውም ህዝበ ክርስቲያን ይችን ገዳም በመጎብኘት ያለውን ትብብር እንዲያደርግልን በአደሬ ቅድስት ኪዳነ ምሕረት ስም እንዲሁም በአዳም አባታችን በሔዋን እናታችን ስም መልእክታችንን እናስተላልፋለን። ማንኛውም ሰው በሚመጣበት ሰዓት የገዳሟን ታሪክ በመናገር እንዲሁም ደግሞ ቦታው ላይ የቦታ ለሱባኤ የሚሆን ቦታ ስላለ የቦታ ችግር የለም፣ ማንም ሰው መጥቶ ሱባኤ መያዝ ይችላል ብለን ያው መልእክታችን እናስተላልፋለን። እግዚአብሔር ስጥልን። መታችሁ ስለጎበኛችሁን ስላያችሁልን ገዳማችንን በእግዚአብሔር ስም ምስጋናችን እናቀርባለን።